ሰላም እንዴት አላችሁ? ይሉያያ ነኝ። ዛሬ ይዤላችሁ የመጣሁት 500 ካሬ የሚሸፍን እጅግ ዘመናዊ የሆነ ሌክዠሪ የሆነ ሃውስ ነው ይዤላችሁ የመጣሁት። ይህ ቤተ መንግስት የመሰለ ቤት 500 ካሬ የሚሸፍን እጅግ ዘመናዊ የሆነ G+2 በርካታ ሌክዠሪ ነገሮችን ያካተተ ሃውስ ነው። ይህንን ቤት ኢንዲቪጁዋሊ እያንዳንዱን ክላስ እየገባን የምናይና አጠቃላይ የቤቱን ሁኔታ የምንዳስስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጠይቃለን። ወደ ቤቱ ይህ እየተመለከታችሁት የምትገኙት ሌክዠሪ የሆነ ሃውስ እንደወደዳችሁ ተስፋ አደርጋለሁ። የሚገኝበት ቦታ ደግሞ አያት ዞን 5 እጅግ ተወዳጅና ተመራጭ በሆነው አያት ዞን 5 ውስጥ ነው የሚገኘው። በጣም ሌክዠሪ የሆነ ሃውስ ነው። ትወዱታላችሁ። ነው ወድጄዋለሁኝ። የሚሸጥበት ዋጋ ደግሞ 150 ሚሊዮን ነው የተተመነለት። ደረደራለው ቀርባችሁ የምትደራደሩት ይሆናል። ቤቱን ከመግባታችን በፊት ይህ ሌክዠሪ የሆነ ሃውስ እንደምትመለከቱት ሜንጌቱ ላይ የተገጠመው ከቱርክ ሀገር የመጣ እጅግ ዘመናዊ የሆነ ሜንዶር ነው። ወደ ውስጥ ስትገቡ ይህንን የሚመስል ዌልካም አለው። እጅግ ዘመናዊ የሆነ ቤት ነው። እንደነገርኳችሁ በጣም ትወዱታላችሁ። እንደገባችሁ የምታገኙት ኮሪደር ይህንን ይመስላል። ወደ ቀኝ ሳሎን ፊት ለፊት ወደ ኦፕን ኪችን፣ ከላይ ደግሞ እንደምትመለከቱት ወደ ግራ ደግሞ ወደ ላይ መውጣት የምትችሉበት ደስ የሚል ላይቲንግ ሲስተም እንደምትመለከቱት። ኢንቴሪየሩ በጣም ያበደ ነው። እጅግ ነው ደስ የሚለው። እኔ በጣም ነው የወደድኩት። ስገቡ የሚቀበላችሁ ዌልካም በጣም ነው ደስ የሚለው። ቤቱ ያስደነግጣል ስትገቡ። በጣም ይሄንን ይመስላል። ወደ ሳሎን ገብተን ስንመለከት ደግሞ ሳሎን ላይ ናቹራል ላይት በደንብ ሊገባበት የሚችሉት የመስታወት መስኮቶቹ እንደምትመለከቷቸው ናቹራል ላይት በደንብ ነው የሚገባው። ቤቱ እንደምትመለከቱት ብራይት ነው። ደስ የሚል እይታ ነው ያለው። ሊቪንግ እና ዳይኒንግ ስፔሱ በጣም ሰፊ ነው። ከፊት ለፊት እንደምትመለከቱት ደግሞ ኦፕን ኪችን አለው። ኦፕን ኪችኑ ይህንን ይመስላል። ኦፕን ኪችን ላይ የተገጠሙት እነዚህ የኪችን ማቴሪያሎች ደግሞ ደስ የሚል ከቤቱ ጋር ማች ደስ የሚል ከለር ኮምቢኔሽን ያላቸው። ከላይ ቶፕ ግራናይት ነው። ላይቲንግ ሲስተሙም ጥሩ ነው። ኦፕን ኪችኑን ይህንን ያክል ካሳየኋችሁ ደግሞ ወደ ትራዲሽናል ኪችኑ ገብቼ ላሳያችሁ። ትራዲሽናል ላይ ኪችን ስገቡ ሰፋ ያለ ሉክ ነው ያለው። ደስ የሚል እይታ ነው ያለው። ብዙ ታይማችሁን የምታሳልፉበት፣ ብዙ የኢትዮጵያ ሀበሻ ምግቦችን ኩክ የምታደርጉበት ስፔስ ነው። ሰፋ ያለ ነገር ነው ያለው። ተጨማሪ የኪችን ማቴሪያሎችን ልታስገቡበት የምትችሉት ሰፊ ስፔስ ነው ያለው። ከዚህ ጋር እንደወጣችሁ የምታገኙዋቸው ሰርቪሶች አሉ። መጨረሻ ላይ አሳያችኋለሁ እነሱን። ወደ ዋናው ቤት ተመልሼ ስገባ ይህንን እንግዲህ አይታችሁታል። ሳሎኑ በጣም ሰፊ ነው፣ ብራይት ነው፣ ናቹራል ላይት በደንብ አለው። ወደ ሌሎች ክላሶች እየገባው ላሳያችሁ። ከዚህ ከዌልካም ወይም ደግሞ እንደገባችሁ ከምታገኙት ኮሪደር ይህ የምትመለከቱት እንደገባችሁ የምታገኙት ኮሪደር በጣም ነው ደስ የሚለው። በጣም ነው የሚያስደነግጠው። በጣም ነው ደስ የሚለው። ይህንን ፊት ለፊት ካገኛችሁ በኋላ ፊት ለፊት ወደ ኦፕን ኪችን፣ ወደ ቀኝ ወደ ሳሎን፣ አሁን ወደምገባበት ደግሞ እዚህ ጋር እንደ ፋሚሊ ሩም ወይም ደግሞ ማረፊያ የሚሆን ሰፋ ያለ ስፔስ እዚህ ጋር ታገኛላችሁ። ሰፊ ጊዜ እዚህ ጋር የምታሳልፉበት ወይም ደግሞ ለሌላ ፐርፐዝ የምትጠቀሙበት ስፔስ ነው። እዚህ ፊት ለፊት በቀኝ በኩል ያሳየዋችሁ። ይህ ወደ ላይ መሄድ ሳይጠበቅባችሁ እዚህ ጋር ሻወር፣ ሽንት ቤት እዚህ ጋር መጠቀም ትችላላችሁ። አንዶሽን ጨምሮ ማለት ነው። ወደ አንደኛ ላይ ስንወጣ የምናገኘው ይሄንን የሚመስል ነገር ነው። ስንወጣ ሃንድሬሉ እንደምትመለከቱት ይህንን የሚመስል ሉክ አለው። ላይቶቹ በጣም ነው ደስ የሚሉት። ወደ አንደኛ ላይ ስንወጣ ቤድሩሞችንና በርካታ ተመሳሳይ ክላሶችን ነው የምናገኘው። ወደ አንደኛ ላይ ወጥቼ ሳሳያችሁ አንደኛ ላይ በርከት ያሉ 4 ቤድሩሞችን እናገኛለን እና ባዝሩም እስከነ ባዝሩም ሁሉም ቤድሩሞቹ ባዝሩም አላቸው። መጀመሪያ ላይ የምንገባው ወደ ማስተር ቤድሩሙ ይሆናል። ማስተር ቤድሩሙ ላይ ገብቼ አሳያችኋለሁ። ከዛ ውጭ ግን ኮሪደር ላይ አንደኛ ላይ እንደወጣችሁም ይህንን የሚመስል አይነት ሉክ ነው ያለው። በጣም ነው ደስ የሚለው። እንደምትመለከቱት ግሪን ኤሪያ በየቦታው
በደንብ ቤቱን የሚያሳምር አይነት ነገር ሆኖ ተቀምጧል። ላይቲንግ ሲስተሙ በጣም ቆንጆ ነው። እያንዳንዱ ዲቴይሎቹ በጣም ነው ቤቱ ላይ የተሰሩት፣ በጣም ደስ የሚሉት። ሶ ወደ ማስተር ቤድሩም ገብቼ ላሳያችሁ። ማስተር ቤድሩም ላይ ስትገቡ ይህንን የሚመስል አይነት ሉክ ነው ያለው። በጣም ነው ደስ የሚለው። ሶ ልክ ሳሎን ላይ እንደነገርኳችሁ በደንብ ናቹራል ላይት ሊገባበት የሚችል በጣም ቆንጆ ላይቲንግ ሲስተምም ተገጥሞለታል። ሶ ወጣችሁም ደግሞ ነፋስ ልትቀበሉበት የምትችሉት ባልከን ያለው። ሶ ባልከን ላይ ወጣችሁ ብዙ ነገሮችን ተናፍሳችሁ ብዙ ታይም ማሳለፍ የምትችሉበት ሰፋ ያለ ባልከኒ ነው ያለው። ይህንን የሚመስል አይነት እይታ ነው ያለው። ላይቲንጎቹ በጣም ደስ የሚሉት፣ እያንዳንዱ ነገር ሲሊንጉ ላይ ያለው ነገር ለአይን የሚማርክ ነገር ነው ያለው። በጣም ቆንጆ ነው፣ ደስ ይላል። ሶ ይህን ያክል ቤድሩም ላይ ያለውን ስፔስ ካሳያችሁ ወደ ወርኪንግ ክሎዜት ልግባና ላሳያችሁ። ሶ ወርኪንግ ክሎዜት ላይ ስትሄዱ ክሎዜቶቹ በጣም ፐርፌክት ናቸው። ደስ የሚል እይታ ነው ያላቸው። በጣም ቆንጆ ነው። ላይቲንግ ሲስተሙንም እንደምትመለከቱት ደስ የሚል እይታ ነው ያለው። ሶ ብዙ የአባወራና የማወራ ልብሶችን አልባሳቶችን መያዝ የሚችል ሰፊ ክሎዜት ነው ያለው። ከዛ ውጭ እዚህ ታች ላይ ደግሞ ቀበቶና ወርቅ፣ ሌላ ጌጣጌጥ ነገሮችን የምታስቀምጡበት እዚች ጋር መጠን ያለች መሳቢያ ነገር አለች። ሶ ይሄንን ይመስላል አጠቃላይ ያለው እይታ። እንደወደዳችሁ ተስፋ አደርጋለሁ። ሶ አንደኛ ላይ ነው የምንገኘው ማስተር ቤድሩም ውስጥ ማለት ነው። እንግዲህ ወርኪንግ ክሎዜቱን ይሄን ያክል ካሳያችሁ ደግሞ ወደ ማስተር ባዝሩም ገብቻ ያሳያችኋለሁ። በነገራችን ላይ ለወርኪንግ ክሎዜትም እዚህ ጋር ወጣ ብላችሁ ነፋስ የምትቀበሉበት እያንዳንዱ ክላሶች ነፋስ የምታገኙበት ባልከኒ አላቸው። የታፈነ ነገር አይደለም ሁሉም ክላሶች። ወደ ማስተር ባዝሩም ስንገባ ማስተር ባዝሩም ላይ ሰፊ ስፔስ ነው የምናገኘው። ሶ እዚህ ጋር ጃኩዚ ነው ያለው። ሶ ስቲም ሳሙና ባዝ ከላይ ስለሆነ ጀስት ጃኩዚ ብቻ ነው እዚህ ጋር ያለው። ቀለል ያለ ጃኩዚ ነው። ቆንጆ ዘመናዊ የሆነ ጃኩዚ እዚህ ጋር ታገኛላችሁ። የቁም ሻወር ፊት ለፊት በጣም ጥሩ የሆነ ስፔስ ታገኛላችሁ እዚህ ጋር ባዝሩም አለው። ከዛ ውጭ ግን ሃንድ ዋሽንግ ደግሞ እዚች ጋር ደስ የሚል እይታ ያለው እዚች ጋር ታገኛላችሁ ማለት ነው። ሶ ማስተር ባዝሩሙ ይሄንን ይመስላል። ወርኪንግ ክሎዜቱንም በድጋሚ ያሳይቻችኋለሁ። ሶ ወደ ሌሎች ክላሶች እየገባው ደግሞ ላሳያችሁ ከዚህ ክላስ ከወጣን ማለት ነው። አሁንም አንደኛ ላይ ሳንርቅ ሌሎች ክላሶች ላይ ገብቻ አሳያችኋለሁኝ። ሶ ከዚህ ኮሪደር ላይ ቀጣይ የምንገባው ደግሞ ወደ ሌሎች ክላሶች ይሆናል። አሁን የምንገባበት ቤድሩም ሁሉም ቤድሩም እንደነገርኳችሁ ባዝሩም አላቸው። እዚህ ጋር ኮሪደር ላይ ብዙ ነገሮችን ለውበትም ለስቶሬጅም የሚሆን ክሎዜት አለው በየኮሪደሩ ላይ። እሱንም መጠቀም ትችላላችሁ። እዚህ ጋር እንደ ልጆች መጫወቻ ነው እዚህ ጋር ሊሆን የሚችለው። የልጆች መጫወቻ ክላስ ወይም ደግሞ ለሌሎች ፐርፐዝ የምትጠቀሙበት፣ ምናልባት የቤድሩም እጥረት ካላችሁ እንደ ቤድሩም የምትጠቀሙበት ነው ይሄኛው የሚሆነው። ከዛ ውጭ አንድ እዚህ ጋር ሌላ ቤድሩም ውስጥ ገብቼ ሳሳያችሁ ይህ ሌላ ቤድሩም ነው። ቤድሩሞቹ ሁሉም ባዝሩም አላቸው። ደስ የሚል የባዝሩም የባኞ ቤት እቃዎች ተገጥሞላቸዋል። ሁሉም ቤድሩሞች ክሎዜት አላቸው። ፕላስ ደግሞ ቴብልም አላቸው እና ልጆች ለማንበቢያ እንዲሁም ደግሞ ሰፊ ጊዜ ለማሳለፊያ የሚጠቀሙበት ቤድሩሞች ሁሉንም ነገር ተሟልቶላቸዋል ማለት ነው። እዚህ ጋር ወደ ሌላኛው ቤድሩም ስንገባ ሰፊ ባልከኒ ያለው ሁሉም ቤድሩሞች ባልከኒ ያላቸው ብያችኋለሁ። ሶ ይህንን የሚመስል እይታ የምታገኙበት እንዳልኳችሁ ክሎዜት በተጨማሪ ደግሞ ብዙ ታይም የሚያሳልፉበት ልጆች የሚያጠኑበት ደግሞ ደስ የሚል ቴብልም አብሮ ይገጠምላቸዋል ማለት ነው። ሼልፍ ያለው ማለት ነው። ስለዚህ ይሄንን ቤድሩም ይሄን ያክል ካሳየዋችሁ ወደ ቀጣይ ወደ ሁለተኛ ላይ ነው ወጥቼ የማሳያችሁ። እዚህ ጋር ያለውን ክላስ ይሄን ያክል ካሳየዋችሁ ወደ ሁለተኛ ላይ ስንወጣ ካሁን ያላየናቸውን በርከት ያሉ ነገሮችን እናገኛለን። ክላስ ቤድሩሞችን፣ ሳሙና ባዝ፣ ስቲም ምናምን እናገኛለን። ከዛ ውጭ ሰፋ ያለ ቴራስ እናገኛለን። ስለዚህ ወጣን ስናይ ሁለተኛ ላይ ስንወጣ ይሄንን የሚመስል ነገር ነው ያለው። ሁለተኛ ላይ እዚህ ጋር እንደ ፋሚሊ ሩም ሰፊ ታይም የምታሳልፉበት ከቴራስ ፊት ለፊት ይሄንን የሚመስል ሉክ ያለው በጣም ቆንጆ
ስፔስ ታገኛላችሁ። ስለዚህ እዚህ ጋር እንደ ፋሚሊ ሩም መጠቀም ትችላላችሁ። ከፋሚሊ ሩም ይሄ ፊት ለፊት እንግዲህ ቴራስ ነው። ቴራስ ላይ ወጣችሁ ብዙ ነገሮችን መከወን የምትችሉበት ምናልባት ሰረሞኒ ቢኖርባችሁ ለክፉም ለደጉም የምታዘጋጁበት ሰፊ ቴራስም አለ። እሱንም በተመሳሳይ ወጥቻ ያሳያችኋለሁ። ሶ እዚህ ጋር ፋሚሊ ሩም ላይ ሰፋ ያለ ስታንድ አለ፣ ቲቪ ስታንድ እንደምትመለከቱ። ስለዚህ ሰፊ ጊዜ የምታሳልፉበት ታይም ደስ የሚል ላይትም ነፋስም የምታገኙበት ቦታ ነው። እዚህ ጋር ሁለት ቤድሩሞችን እናገኛለን። አንደኛው ቤድሩም ይሄንን ይመስላል። ሶ እንደነገርኳችሁ ሁሉም ቤድሩሞች ላይ ክሎዜት፣ ቴብል፣ ባዝሩም አላቸው። ሁሉም በጣም ጥራት የጠበቀ እንደነገርኳችሁ ባኞ ቤት እቃዎቹ በጣም ነው ደስ የሚሉት እንደምትመለከቱት ማለት ነው። ይሄንን ክላስ ይሄን ያክል ካሳያችሁ አሁንም ቀሪ ክላሶችን ገብቼ ላሳያችሁ። ከሁለተኛ ላይ አዲሽናል የምታገኙት ቀድሜ እንደነገርኳችሁ ሳሙና ባዝና ስቲም አለ። እሱንም ገብቻ አሳያችኋለሁ። እዚህ ጋር ሰፋ ያለ ባልከኒ ታገኛላችሁ ከቤድሩሙ ፊት ለፊት ማለት ነው። ወጣችሁ መጠቀም ትችላላችሁ። እኔ በዚህ ሁሉ ወና ወደ ሌሎች ክላሶች ልግባና ላሳያችሁ። ሁሉም ቤድሩሞች ላይ ከላይ ጠረው እንዳላያችሁ ሲሊንጉ፣ ላይቲንግ ሲስተሙ፣ ቦርዱ፣ ሁሉም ነገር በጣም ፐርፌክት ነው። የሚረብሽ ላይን የሚያስጠላ ነገር አታዩም። በጣም በጣም ደስ የሚል ሌክዠሪ የሆነ ሃውስ ነው እንደነገርኳችሁ። እዚህ ጋር ተጨማሪ ቤድሩም ነው። ይሄንን የሚመስል ቤድሩም ነው የምትመለከቱት። ደስ የሚል ባልከን ያለው ወደ ሜን ጌቱ ወይ ደግሞ ወደ መግቢያው የሚያይ ባልከን ያለው እዚህ ጋር። ይሄኛው ቤድሩም ደስ የሚል እይታ አለው። ወጣችሁም ደግሞ ብዙ ንፋስ የምትቀበሉበት ይሆናል ማለት ነው። ወደ ሌሎች ክላሶች ስንገባ ደግሞ እዚህ ጋር ወደ ሳሙና ባዝ እና ጂም እንዲሁም ደግሞ ስቲም ያለበት ክላስ ስንገባ ይሄንን ይመስላል። ሰፊ ነው። ብዙ ነገሮችን የስፖርት እቃዎችን አስገብታችሁ ልትሰሩበት የምትችሉት ነፋስ እንደምትመለከቱት በደንብ ልታናፍሱበት ወይም ደግሞ ወጣችሁ ደግሞ ነፋስ የምትቀበሉበት በተመሳሳይ እዚህ ጋር ኮሪደር አለው። ሁሉም ክላሶች የታፈኑ ነገር አይደለም። እዚህ ጋር እንደምትመለከቱት ስቲም አለ። እዚህ ጋር ሳሙና ባዝ አለ ግራና ቀኝ ማለት ነው። ስለዚህ በደንብ ነው ሁሉም ነገር ታስቦ ታልሞ ዲዛይን ተደርጎ ነው ሁሉም ነገር። በጣም ፐርፌክት የሆነ ቤት ነው። እንደወደዳችሁ ተስፋ አደርጋለሁኝ። ቀሪ ነገሮችንም አብራችሁኝ ታያላችሁ። የመግቢያ ላይ እንደነገርኳችሁ የቤት የሚገኘው አያት አካባቢ ነው የሚገኘው፣ አያት ዞን 5። ስለዚህ አያት ሴምሲ መስመር ደግሞ ተደጋጋሚ እንደምነግራችሁ በጣም ውድ ሰፈር እየሆነ ለመኖሪያ ተመራጭ እየሆነ መጥቷልና በጣም ብዙ ትልልቅ ግዙፍ የሆኑ ቤቶችን ታያላችሁ። ከተማ ውስጥ ከምታገኙት ለየት ያለ እዚህ የምታገኙት ዙሪያ እና ፊታችሁ ወይ ደግሞ አካባቢያችሁ አጠቃላይ ተመሳሳይ አይነት ላይፍ ስታይል ያለው ብዙ አይን ውስጥ የማትገቡበት አይነት ሰፈር ነው። በጣም ቆንጆ የመኖሪያ መንደር ነው። አያት ይታወቃል ከ30 አመት በላይ ካርታ ዲጂታል ካርታ ያላቸው ነባር ካርታ ያላቸው ቦታ ይዞታዎች ናቸው እዚህ አካባቢ ያሉት። ስለዚህ በዶክመንት ጉዳይ ብዙ የሚያሳስብ ምንም ጥያቄ የሚያስገባ ነገር አይደለም። ስለዚህ የመግዛት ሀሳብ ፍላጎት ካላችሁ ቀርባችሁ መደራደር ትችላላችሁ። በደንብ ባለቤቱ ይደራደራል። መግቢያ ላይ እንደነገርኳችሁ የሚጠራበት ዋጋ 150 ሚሊዮን ነው። በደንብ ቀርባችሁ ብትደራደሩ ግን በደንብ ይቀንሳል። እኔም በደንብ የማግዛችሁ ይሆናል። ወደ ቴራስ ላይ ወጥቼ ላሳያችሁ። ቴራሱን አላሳያችሁም። ቴራስ ላይ ሰፋ ያለ ቴራስ አለው። ከቴራስ ጋር ስትወጡ የምታገኙት ይሄንን ይመስላል። ስለዚህ ሰፊ ነው። እዚህ ጋር ወጣችሁ ሻይ ቡና ልትሉ ትችላላችሁ። ሰፊ ጊዜ ልታሳልፉ ትችላላችሁ። በጣም ጥሩ ኤሪያ ነው ያለው። ከላይ እንደምትመለከቱት ደስ የሚል ሉክ ነው ያለው። ከዛ ውጭ ከዚህ ቤት በቅርብ ርቀት የትልልቅ ትምህርት ቤቶችም አሉ፣ የሃይማኖት ተቋማት አሉ። ለመኖር አመቹና አስፈላጊ የሆኑ ነገሮች በቅርበት የተሟሉለት ወይም ደግሞ በአካባቢ የሚገኙ ነው የሚሆነው። ይሄ ደግሞ ምናልባት ለኖሯችሁ ቅለትን የሚሰጥ ነው የሚሆነው። እነዚህ ከኋላ ላይ በኋላ ላይ ወጥቻ ሳይዋችሁ ያልኳችሁ
ከኋላ ሰርቪስ ቤቶች ናቸው። ተመሳሳይ ሳይዝ ያላቸው 3 ክላሶችን እዚህ ጋር እስከነባዝሩሙ ታገኛላችሁ። ይህንን ቤት እንግዲህ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ሌላ ሌክዠሪ የሆነ ሃውስ ይዤላችሁ እመጣለሁኝ። እስከምንገናኝ ድረስ ሰላም።